ይሄንን ካላወቃችሁ በጭራሽ ቴሌግራም ላይ ታፕ እንዳታረጉ ይበላላችሁ ማለት ፈልጋለሁ። አንዳንዳችሁ ያወቃችሁት በትክክል የሚሰሩ ሰዎች አላችሁ። በትክክል የማትሰሩ ማይሆን ነገር ውስጥ እየገባችሁ ያላችሁትን ሰዎችን እያየው ነው ያለሁት። አሁን በቴሌግራም ዙሪያ በሚለቀቁት አዳዲስ ክሪፕቶ ካረንሲ ወይም ቶከኖች ጋር ተያይዞ አዳዲስ ቦታዎችም እየተፈጠሩ ነው ያሉት። ሰላም ተመልካቾቻችን፣ ለዩቲዩባችን አዲስ የሆናችሁ ሰብስክራይብ በማድረግ አዳዲስ ትምህርት ስለ ክሪፕቶ ካረንሲ ማወቅ የምትፈልጉ ነገር ካለ ትምህርቱን እዚህ ላይ ታገኛላችሁ ማለት ነው። ዩቲዩብን ሰብስክራይብ በማድረግ እስከመጨረሻ ተከታተሉን እላለሁ። ወደ ትምህርቱ እናልፋለን። ተመልካቾቻችን ይሄ ትክክለኛ የሃማስተር ኮምቦት ቴሌግራም ኦፊስ ቻናላቸው ነው ማለት ነው። 44.3 ሚሊዮን ሰብስክራይበር ወይም ፎሎወርስ አላቸው ማለት ነው። ይሄ ትክክለኛ የነሱ ቴሌግራም ቻናላቸው መሆናቸውን እዚህ ጋር መጨረሻ ላይ ሃማስተር ኮምቦት አናውንስ ብሎ ቬሪፊኬሽን አለው ማለት ነው። አሁን እዚህ ጋር ፕሌይ የምትለውን ነክታችሁ ትጀምራላችሁ። ነክታችሁ ከጀመራችሁ በኋላ እንግዲህ ይሄ ቀጥታ አሁን እኔ ከዚህ በፊት እየሰራው ስላለው ነው እቺን አይል ኮይን ሰጠኝ። እንግዲህ ይሄንን በትክክል ታፕ አረጋችሁ በኋላ እዚች ጋር ከነካችሁ እዚህ ጋር አሁን ከላይ ይሄ እዚህ ባይናንስ ባይቢት እነዚህ የሚባሉ ነገሮች አሉ ማለት ነው። እዚህ ላይ አሁን ይሄ ትክክለኛው የሃማስተር ኮምቦት ወይም ትክክለኛው የኮይን ገንዘብ የሚከፍለው ነው ማለት ነው። አሁን ይሄ ሳይሆን ችግር ያለው አሉ። አሁን አንዳንድ እዚህ ቴሌግራም ላይ ሰርች እያደረኩ አሳያችኋለሁ። አሁን ለምሳሌ እዚህ ጋር ሲቢኤ ብር ምናምን የሚባሉ አሉ። እንትን ማጭበርበሪያ ማለት ነው። እነዚህን የሚመሳሰሉት አሁን በሲቢኤ ብር ምናምን ብሎ ቦቶች የሚመጡ ቦቶች በጭራሽ ነክታችሁ ከቴሌግራማችሁ ጋር ወይ ደግሞ ከዋሌታችሁ ጋር ኮኔክት እንዳታረጉ ማለት ነው። እነሱን ዋሌታችሁን ኮኔክት ካረጋችሁ በኋላ እዛ ላይ ያለውን የገንዘብ መጠኑን ያስቀምጡና ቀጥታ እናንተ ገንዘባችሁን እዛ ላይ ልክ ኮኔክት ስታረጉ ትራንዛክሽኑ ኮምፕሊት እንዲሆንላችሁ ያረጋል ማለት ነው። ቀጥታው ወደ እነሱ ዋሌት ይሄዳል ማለት ነው ገንዘቡ። እና ሌላ ደግሞ አሁን ለምሳሌ እዚህ ጋር ታፕ እያደረግን ያለነው ሰዎች አሁን ታፕ አድርገን ወይም ደግሞ ከስር ማይን እያደረግን በምናገኝበት አይደለም ማለት ነው ገንዘብ የሚከፈለን። በዚህ ታፕ ተደርጎ አሁን ለምሳሌ እኔ 700 እዚህ ጋር እንደምታዩት 741,000 ነው የሚለው። በዚህ አይደለም የሚከፍለን ማለት ነው። በዚህ አይከፍልም። በዚህ ሳይሆን ከላይ ባለችው ፕሮፊት ፔር ሃወር የምትለው እዚች ጋር ባለችው ነው ማለት ነው። አሁን እቺን እኔ አሁን 900 ምናምን ያለኝ እንግዲህ እኔ በቅርብ ነው የጀመርኩት። ብዙ የሰራችሁ ልጆች አላችሁ። ይሄንን አሁን ምን ያህል ገንዘብ እንደሆነ ማየት ከፈለጋችሁ ቀጥታ ወደ ፕሌይ ስቶር ትሄዳላችሁ ማለት ነው። ምን ያህል ብር እንዳላችሁ ለማወቅ ቀጥታ ወደ ፕሌይ ስቶር ትሄዳላችሁ። ፕሌይ ስቶር ላይ ልክ እንደገባችሁ ቶን ኬፐር ብላችሁ ነው ሰርች የምታደርጉት። ከዚህ በፊት ኖት ኮይን ምናምን የሰራችሁ ልጆች አላችሁ። ኖት ኮይን የሰራችሁ ሰዎች አላችሁ እና እዚህ ጋር ሰርች ታደርጉና ቶን ኬፐሩን ታወርዳላችሁ ማለት ነው። ቶን ኬፐር የምትለውን እቺን ማለት ነው። እቺኛውን ትነኩና እቺን ታወርዳላችሁ። እኔ አሁን አውርጄ ነበረ። ቶን ኬፐሩን ኦፕን ካላችሁ በኋላ ትንሽ ትጠብቃላችሁ። እንግዲህ እዚህ ላይ ነው ማለት ነው። አሁን የሃማስተርን ዋጋ መጠኑን እንኳን ማወቅን የምንችለው ማለት ነው። ይሄ ሃማስተር በቅርቡ ነው ላውንች ይደረጋል ተብሎ የሚጠበቀው ማለት ይሄ ሊስት ይደረጋል ተብሎ የሚጠበቀው። እንግዲህ ሌሎቹ ደግሞ አሉ። አሁን በጣም እውነት የሆኑ ከዚህ በላይ በጣም ጥሩ ክፍያ ይከፍላል ተብሎ የሚጠበቁ አሉ። እነሱን ደግሞ ማግኘት ከፈለጋችሁ ቴሌግራም ላይ ቴሌግራማችን እዚህ ዲስክሪፕሽን ስር ታገኛላችሁ። እሱን አንዴ በመንካት ወደ ቴሌግራም ገብታችሁ ማንበብ ትችላላችሁ፣ ማግኘት ትችላላችሁ ማለት ነው። አሁን እዚህ ጋር ምን ያህል ዋጋ እንደሚያስገኝ ማለት አሁን የቅድሙ ኮይን ምን ያህል ዋጋ በዶላር ስንት ብር እንደሆነ የምታውቁበት መንገድ ነው ማለት ነው። እቺን እዚህ ጋር ብራውዘር የምትለውን እዚህ ላይ ከገባችሁ በኋላ ብራውዘር የምትለውን አንድ ተነካላችሁ ማለት ነው። ካነካችሁ በኋላ ትንሽ ወደ ላይ ስክሮል ታረጋላችሁ። ስክሮል ካረጋችሁ በኋላ እዚች ጋር
እዚች ጋር ያለችውን እዚች ጋር ይኸውልሽ ዲ ውስጥ የምትለው ማለት ነው። እዚች ጋር ያለችውን አንዴ ትነካላችሁ። እችን አንዴ ክሊክ ካረጋችሁ ወደ እንትን ነው የሚወስዳችሁ ማለት ነው። ስዋፕ ምናምን የሚደረግበት ቦታ። ከዛ እዚህ ጋር ልክ እንደመጣችሁ እዚህ ጋር ስዋፕ የምትላለች እዚህ ጋር ይሄ በጣት እንትን በምልክት እያሳየው ያለውበት ቦታ ስዋፕ የምትለውን አንድ ትነካላችሁ። ከዛ እዚህ ጋር ያለውን ቶን የሚለውን ወደ ሃማስተር ትቀይራላችሁ። እዚች ጋር አሁን ትጽፋላችሁ። ከላይ ስፔስ አድርጋችሁ ቦታ አለ እና ሃማስተር ብላችሁ ሲጽፉ ይመጣል ማለት ነው። እዚህ ጋር አንደኛ ላይ ያለው አሁን ለምሳሌ እዚህ ጋር ያለው ሃማስተሩ ይሄ ነው ማለት ነው። እና አሁን እዚች ጋር ያለችውን ደግሞ እዚህ ጋር ትመጡና ወደ USDT ነው ማለት ወደ ዶላር ስለምትቀይሩ USDT ብላችሁ ከስር ደግሞ ትጽፋላችሁ ማለት ነው። ሁለት ቦታ ኦፕሽን ስላለው USDT ብላችሁ ትጽፋላችሁ። አንደኛ ላይ ያለው ሳይሆን ሁለተኛ ላይ ያለው ነው ትክክለኛ USDT ሶስተኛ ላይ ያለው ማለት ነው። ይሄንን ሶስተኛ ላይ ያለውን አንድ ነካ ታረጋላችሁ። ከዛ የቅድሙን ኮይን ደግሞ ያገኛችሁትን ኮይን እዚህ ጋር ትጽፋላችሁ ማለት ነው። አሁን ለምሳሌ እኔ 900,000 ነው። 900,000 ስንጽፍ ከስር ባላንሱን ያሳየናል ማለት ነው። ይኸው እንደዚህ ነው እያለ ያለው 35 ነው የምለው። የቅድም ያሳያችሁ ቅድም ያያችሁት የ900,000 ፕሮፊት ፔር አወር ላይ እየሰራ ነው ኮይን ይሄን ናይል ያወጣል ማለት ነው። ይሄን ናይል እዚህ ጋር እንደምታዩ 354 እንግዲህ ክሪፕቶ ካረንሲ የሚሰሩ ሰዎች ካልኩሌት ማድረግ ትችላላችሁ ምን ያህል ገንዘብ እንደሆነ። በጣም ጥሩ ገንዘብ ነው ማለት ነው። እና ሌላ ከዚህ በላይ ደግሞ የሚከፍሉ ስላለው በቀጣይ ቪዲዮ እሰራላችሁ ማለት ነው። ግን እናንተ ዩቲዩብን ሰብስክራይብ ማድረግ እንዳትረሱ። አሁን ታፕ ስዋፑን ሰዎቹ ጋር ደርሷል ብዬ አስባለሁ። የታፕ ስዋፑ አልታወቀም። አሁን እየታወቀ ያለው የዚህ የሃማስተር ኮምባት እና ሌሎች አሉ አሁን በአንድ ሳምንት በኋላ የሚያልቁ ማለት ነው። ይሄንን እንደዚህ ካያችሁ በኋላ አሁን እናንተ በፍጹም መጀመር የሌለባቸው ማለት መነካካት የሌለባቸው አዳዲስ አሁን ሊንኩ ሲላክ ሊንኩን በደንብ መጀመሪያ ማየት አለባችሁ ማለት ነው። ዝም ብላችሁ ሊንኩን ከነካችሁ ሌላ ጣጣ ነው የሚያመጣባችሁ። ቴሌግራማችሁ ሃክ ሊደረግ ይችላል። አሁን አንዳንዱ እዛ ላይ የስልክ ቁጥራችሁን አስገቡ ይላችኋል። ከዛ በኋላ በስልክ ቁጥራችሁ ከገቡ በኋላ ደግሞ ኮድ ይልኩባችኋል። ልክ በስልካችሁ ነው ኮድ የሚላከው። ልክ ኮዱን ሲላክ እናንተን ኮዱን አስገቡ ይላችኋል። ኮዱን ካስገባችሁ በኋላ ቴሌግራማችሁ ላይ ያለው ዋሌታችሁ ላይ ያላችሁ ተሰርቀዋል ማለት ነው። እንደዛ ስካም ስላለ መጠንቀቅ አለባችሁ ማለት ነው። እንግዲህ ቪዲዮ ይመቻችኋል ብዬ አስባለሁ። ከተመቻችሁ ላይክ በማድረግ እንግዲህ አበረታቱን። እናመሰግናለን።